ሰላም ፍሪጅ የሚሰራ ሰው ታውቃለህ? በእናትህ ፍሪጅ አዎ ተበላሸ። አዎ ፈልግልኝ። ስንት ነው የምትከፍሉት ለእንት ባለሙያ? ኧረ እስከ 3000 በላይ እኮ ነው የሚጠይቁት። ከ3000 በላይ? አዎ ቢሰራስ ምንድን ነው ያልከኝ? እኔ እኮ እንትን እሱን ነው የምሰራው ከድሮ ግን ደበቅኩሽ እንጂ። ፍሪጅ አንተ ትሰራለህ? ኦይ በጣም አሁን ላውጣ? አዎ ምን ሆነ? ተበላሸ። አያቀዘቅዝም። አያቀዘቅዝም። ቆይ ፍሪጅ ምንድን ነው? አውቃለሁ አላልክም እንዴ አሁን? ኧረ አውቃለሁ። የቱ እዛ ጋር ጥጉ ጋር የሚቀመጥ ነጭ ሆኖ ማጠም ነው? ኧረ ማጠብ አይደለም፣ ከኋላ ነው የለቀቀው መሰለኝ። በቢስማር መዶሻ መቅጠም። ወይ ጉድ! ኧረ ቢስማር መዶሻ አይፈልግም። ኧረ አንተ አታውቅም። በቃ ባለሙያ ፈልግልኝ ነው ያልኩ ሲጀመር። ተውኔ ሰው አላውቀውም። እኔን አትላኪኝ በቃ። አንተ አሰራም ቢሆንም ሂድ አልክም። እኔ ፈልጋለሁ። ዝም ብለሽ ዋጋ ለምን ትናገራለሽ? 100,000 ብር አሸናፊ ቶንኮሶ እባክህ ወደ መድረክ። እዚህ ጋር ሆናለሁ። አረና እዚህ ጋር ሆናለሁ። እውነት ይሄ ሁሉ ህዝብ መርጦ እንግዲህ 100,000 ብር ተሸለመካል። እውነትሽን ነው? አዎ። ይሄ ሁሉ ህዝብ? አዎ። በጣም ደስ ይላል። እውነት እንኳን ደስ አለክ። አሁን የሚጣናት ካየች እንዳለ ትወስድብኛለች። ታዲያ ምን ይሻላል? ይቅር በቃ እሱም እና ይቅር ሽልማቱ? አዎ እንደምታየው ቶንኮሱ አልፈልግም ስላለሽ ሽልማቱ ቀርቷል። አዎ ቀርቷል ቶንኮሱ። ይሁን በቃ ይሁን። አባት ሰላም ነው? እንዴት ነህ? ሰላም ነው? እንዴት ነው? እዚህ አካባቢ ነህ እንዴ? እዚህ ነኝ። እዚህ አካባቢ ነህ? የምከራይ ቤት ይገኛል እንዴ እዚህ? ቤት ፈለግ? አዎ ቤት ፈልጌ ነው። ይሄ ያንተ ነው መኪናው? አዎ የኔ ነው። እሱን ተውና አለ እንዴ? እኔ አሁን ሰው ነኝ እንዴ? ይሄ ገዝተህ ነው መኪናው? አዎ ገዝቼ ነው። የምከራይ ቤት እኮ ነው የጠየኩህ። ስለ መኪና ነው እንዴ አንተ? በቃ እኔ ራሴን ባጠፋ ነው የሚሻለው። ማለት ሰው አንተ በዚህ እኔ ታናሽ እኮ ነህ። በዚህ ይሄ መኪና አለ። እስከ ስንት ነው የምትከፍለው ቤት ብታገኝ? አዎ አሪፍ ቤት ከሆነ እስከ 20,000 ለአንድ ወር። አዎ እስከ 20,000 ወይ እስከ 30ም ችግር የለውም። ምን ነው ምን ሆነ ነው? እኔ በወር እኮ 5,000 ማላገኝ ተው። ሰው እየኖረ ነው። ኧረ በእናትህ አታልቅስ። ካለ ንገረኝ ነው። በቃ ተው አላውቅም። እኔ እንድታበሳጭ መጣን። ሂድ እባክህ። ምን አይነት ሰው ነው? ሰላም እንዴ ምንድን ነው? ይሄ ልጅ ቤት ኪራይ እየፈለገ ነበር። እሺ ከዛ አመዤ መጣሁ። ቤት ኪራይ አለ እንደ ሌላ እዚህ ግቢ ውስጥ? እንትን ነው ምን አሰብኩ መሰለሽ? እሺ ላጤ ነው ልጁ። እኔ እንግዲህ እንደምታውቂኝ ከሳምንት አይደል ሽንት ቤት የምጠቀመው? አዎ። ለምን ሽንት ቤቱን አይከራይም? አይሻልም? አንድ ቀን ብቻ ነው የምለቅልህ። ሽንት ቤት ልታከራይ ነው? አንተ ብሶብሃል ዘንድሮ። ምን ሆነክ ነው? ስራ የለኝም ለዛ እኮ። እንዴት ነው ሰው ሽንት ቤት ተከራይቶ የሚኖረው? በቃ ሂድ ውጣ። ምን አስበህ ነው አንተ? ውጣ እንግዲህ ልሸቅልስ። ቶንኮሱ ድሮ ቆንጆ ነበርካ? ነገሮች አደበቁኝ። ኧረ ታስታውቃለህ ራሱ እንትን ነው ትንሽ ራሴን መደበቅ እፈልጋለሁ፣ ውበቴ እንዳታወቅ። ኧረ ከዛ ብዙ ሰው ለትዳር ጠየቀኝ። አንተ ብዙ ሰው እሺ፣ አንድ ቀን ስንቆጥር ወደ ብዙ ናቸው። ከዛ ይሄ ልጅ አሉ፣ እሺ፣ ይሄ ልጅ ሞዴል ነው አሉ። ኧረ እውነት። ከዛ በቲቪ ቀረጹ። እሺ ሲቀርጡኝ በቃ በየሀገሩ ሰው በኔ ምክንያት አበደ። አበዱ በአንተ ቆንጆና ምክንያት ሲያብዱ። እንግዲህ እኔ የለበስኩት ልብስ ከኔ ብታዩ በቃ ተይው። ሰው በቃ እኔ የለበስኩትን ልብስ መርጦ እንደኔ ደግሞ ከነሱ አምሪ ምን ታደርገዋለህ? በቃ ይሄው ፀጉሬ ራሱ እንደዚህ እኔ የገዛሁት ጫማ ራሱ
በቃ እኔ እንደገዛው በውድ መሸጥ ጀምራሉ ሱቆች ላይ። አንተ ከገዛክ በኋላ ለምቀበሉ ወይ ጉድ! ከቁንጅና ከተነሳ ማለት ነው። እና እንትን ነው በቃ ታስታውቃለህ። ግን እንዲህ ራስ ዋው ጥሩ ነው። በቃ እሺ ይሁን። እቴች ሄደች ሰላም ነው እንዴ? ምን እየተደበክ ነው? ደህና ነኝ። ምንድን ነው? ኧረ በስመ አብ! ምን ሆነክ ነው? እና ምንድን ነው የምትደበቀው? ህይወት ነው የደበቀኝ። ደግሞ ምንድን ነው የያዝከው? አማለ ልጄና ለባለቤቴ ገዝቼ ይዛለ። እንዴት አባቱ ነው የሚያማምረው! በእናትህ ያምራል። አዎ። ኧረ በስመ አብ! እነዚህ ሁላ? አዎ። ለባለቤት እዛ ልትልክ? አዎ። ኧረ በስመ አብ! ገና ከምትልክማ እኔ ይሄኛውን ልውሰድ። ትወስዳለሽ? አዎ፣ ያምራል። ሁሉም ያምራል። ትወስዳለሽ? አምጣው። ይሄ? አዎ፣ ለልጄም አምጣ። ይሄ? አዎ፣ በጣም ነው የሚያምረው። በቃ እንግዲህ መጣሁ። የት ነው የምትሄደው? እንትን ነው ዘመዶች ጋር። ዘመድ? አዎ። ሄደው እንግዲህ የት ነው ያሉት? የት? የእነሱ ድሮ የነበሩት እንትን ነበሩ፣ እኛ ጋር ነበሩና ከአከራዮቹ ጋር ሲጣሉ እሱን እኮ አይመለከተኝም። አሁን ያሉበት ንገረኝ ነው። እንትን ነው የት ሄዱ መሰለ? አትሄዱ እያልኩ ነውና በቃ ሰውዬ ያሟል እንዴ? እሱ ምን ይመለከተኛል? አሁን የት ነው ሰፈሩ? የት ነው ነው አሁን እነሱ ያላቸው ሰፈር? አዎ እንትን ነው። ጥሩ ሰፈር ነው አሉ። ጥሩ ሰፈር ምርጥ ነው አሉ። እንዳውም ከዚህ ይሻላል አሉ። እዛ ነው የምሄደው። እብድ ነው እንዴ ሰውዬ? አሁን ያሉበት ሰፈር ንገረኝ። አሬድ በእናትህ የት ነው የሚሄደው? ንገረኛ። እነሱ ጋር ነው የምሄደው። እነሱ የት ነው ያሉት እንዴ? ቤታቸው ተከራይ። ምንድን ነው አንተ ሌባ ነው እንዴ? ኧረ አልሄድም ካንተ ጋር እንዴ። ውረድልኛ። ሰፈሩን ካልነገርከኝ ዝም ብዬ እነዳለሁ እንዴ? ሰላም ነው እንዴ? ምንድን ነው? ኧረ ወይ ጉድ! ሸገር ጁሶች ከየት ነው ያመጣከው? ኧረ እንትን ገዝቼ። ኧረ እባክህ ጀናደሪ አንተው እንዴ! ወዴት ነው የምትሄደው? በጣም እየፈለኩ ነበረ ያመጣህ። እሺ አፕሉን ስጠኝ። አፕሉን ነው? አዎ እሱን ሊያው መጀመሪያ በቃ ደህና አይደል እንዴ? ወዴት ነው የምትሄደው? ኦሬንጁንም ስጠኝ እንጂ ትፈልገዋለህ? አዎ እንዴ ትንሿ ደግሞ ወይኔ ልጄ እንዴት እንደምትወደው ደግሞ ሳይዟ እሷ እንደምትወደው ነው የተሰራው። አምጣው። እሺ በቃ ቻው። ኧረ ና እንዴ ትፈልግሽ እንኪ ውሰጂው በቃ። አዎ እሺ አመሰግናለሁ። ደህና ደር። እሺ ደህና ደር። አመሰግናለሁ። ኧረ ምስጋና። ምን ሆነ ነው? ኧረ ሶስት ቀን ነው 3 አመት ነው የተኛው። አልሰማሁም እኮ እኔ። ምን ሆነክ ነው? ምን ነው የሚያመኝ? እንትን ነው ይሄ በቃ ከወጪ ዳን ነው ያሉኝ። ወጪ ነው አሉ። ምንድነው? ጭንቀት? አዎ። እንዴ ምንድነው ታዲያ? ይሄን አይል ያስተኛሃል እንዴ? ኧረ ታይፈስም አለው። ጭንቀት ታይፈስ ያመጣብሃል። ታይፎድ ቦባም አሉ። ኧረ እባክህ ወይ ጉድ! አሁን እንዴት ነህ ታዲያ? ኧረ ምንም አልተሻለኝም። በጣም እያመመክ? አዎ። ሐኪም ቤት ሂድ። ሐኪም ቤት ሂጃለሁ። እነሱ ራሱ መጡ። ግን መጡ ምን አሉ መሰለሽ? በቃ እንደምንም ሆነ ቤት ኪራይ ባትከፍልና ከጭንቀት ርቄ እንደዚህ ሰው ለአንተ ኦድራርቶ ባስጠጉና ብትኖራሉ። ኧረ ቤት ኪራይ ባትከፍል ትድናለህ አሉ። እንደዛ ነው። ኧረ ይሻላል እንደዛ። ምን ማለታቸው ነው? ምን አመጣሽ?